ትያለሽ ሻዳውን ትያለሽ እኔ ሰው አይደለሁም ስለዚህ ሃይማኖትን መከተል አልችልም ነገር ግን ስለ እስልምና ሃይማኖት የበለጠ ማወቅ ትፈልጋለህ በቃ ለዛሬው በዚህ ቃናና ደግሞ ሌላ ጊዜ ደግሞ እንማማራለን እሺ ነብዩ መሐመድ ትክክለኛ ነብይ ናቸው አዎ በእስልምና እምነት መሰረት ነብዩ መሐመድ የመጨረሻውና ትክክለኛው ነብይ ናቸው እርሳቸው የአላህ መልእክት ለመላው የሰው ልጅ እንዲያደርሱ እንደተላኩ ይታመናል ስለ ነብዩ መሐመድ ምን ማወቅ ትፈልጋለህ የህይወት ታሪካቸውን ነብዩ መሐመድ የተላኩት ለዓለም ነው ወይስ ለሙስሊሞች ብቻ ነው ነብዩ መሐመድ የተላኩት ለመላው የሰው ልጅ ነው በእስልምና እምነት መሰረት እርሳቸው የአላህ መልእክት ይዘው የመጡት ዓለም አቀፍ ነብይ ናቸው ለሁሉም ህዝቦችና ትውልዶች መመሪያና ብርሃን እንዲሆኑ ነው የተላኩት ስለዚህ መልእክታቸው ሁሉም የሰው ልጆች ያጠቃልላል በዚህ ዙሪያ ተጨማሪ ነገር ማወቅ ትፈልጋለህ ነብዩ መሐመድ መጀመሪያ የት ነው የተላኩት የመሐመድ በመጀመሪያ የተላኩት ወደ መካ ከተማ ነው መካ የምትገኘው በሳውዲ አረቢያ ነው ይህ ከተማ ለእስልምና ሃይማኖት በጣም የተቀደሰች ከተማ ናት ስለ መካ የበለጠ ማወቅ ትፈልጋለህ ነብዩ መሐመድ ጣዖት ያመልኩ ነበረ ነብዩ መሐመድ ጣዖት አያመልኩም ነበር ብቸኛ አምላክ ወደ ሆነው አላህ ብቻ እንዲመለሱ ሰዎችን ይጠይቁ ነበር ጣዖት አምልኮ ይቃወሙ ነበር በዚህ ዙሪያ ሌላ ምን ታውቃለህ ኢየሱስ ክርስቶስ ሙስሊም ነበር አዎ በእስልምና እምነት መሰረት ኢየሱስ ክርስቶስ አላህ የላከው ታላቅ ነብይ ነው ሙስሊሞች እርሳቸው የአላህ መልእክተኛ መሆናቸውን ያምናሉ ስለ ኢየሱስ ክርስቶስ በእስልምና ምን ማወቅ ትፈልጋለህ ኢየሱስ ክርስቶስ በእስልምና ምንድነው በእስልምና እምነት መሰረት ኢየሱስ ክርስቶስ የአላህ መልእክተኛ ነው እናም ከድንግል ማርያም በተአምር እንደተወለደ ይታመናል እርሱ በቁርአን እንደ መሲህ ተጠቅሷል እናም በርካታ ተአምራትን እንዳከናወነ ይነገራል ስለ ኢየሱስ ክርስቶስ በእስልምና ምን ማወቅ ትፈልጋለህ ስለዚህ ማርያም ሙስሊም ናት ማለት ነው አዎ በእስልምና እምነት መሰረት ማርያም ወይም መርየም ሙስሊም ነበረች እርሷ የአላህ መልእክት በመቀበል እና ፈቃዱን በመፈጸም ለእርሱ ሙሉ በሙሉ ታዛዥ ነበረች ይህ ሙስሊም መሆን ማለት ነው ስለ ማርያም በእስልምና የበለጠ ማወቅ ትፈልጋለህ ማርያም በእስልምና ምን ቦታ ነበራት ማርያም በእስልምና ትልቅና የተከበረ ቦታ አላት እርሷ የኢየሱስ እናት ናት እናም በቁርአን ውስጥ ከሌሎች ነቢያት በተለየ በተደጋጋሚ ተጠቅሳለች ሙስሊሞች እርሷን